ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ከማን አንደበት? አካውንታችን በጣም እየተመታ ስለሆነ ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረግን እንመልከት። The greatest British historian of his time ተብሎ የሚነገርለት ኤድዋርድ ጊብሰን 1737 ተወልዶ በ1794 የሞተው ይህ ሰው History of the Decline and Fall of Roman Empire በተባለው መጽሐፉ ላይ ቮሊዩም 5 ፔጅ 335 ላይ ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ይናገራል። The greatest success of Muhammad's life was effected by sheer moral force without the stroke of a sword. የሙሐመድ ትልቁ የህይወት ስኬት የተገኘው በሰይፍ ሳይሆን በንጹህ ልቦና ኃይል ነበር። ማይክል ሃርት አፕሪል 27 1932 የተወለደው ይሄ አሜሪካን አስትሮፊዚስት እጅግ በጣም ታዋቂ በሆነውና The 100 the most influential persons in history በተሰኘው መጽሐፉ ላይ በታሪክ human history ላይ እጅግ በጣም ትልቅ ኢንፍሉዌንስ ያደረጉትን ሰዎች በደረጃ ባስቀመጠበትና ኢየሱስን 3 አይዛክ ኒውተንን 2 ባደረገበት እንዲሁም ውዱ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም በአንደኝነት ባስቀመጠው ጽሑፉ ላይ ስለዛ ታላቅ ነብይ ይህን ይናገራል። My choice is Muhammad. To lead the list of the world's most influential persons may surprise some readers and may be questioned by others, but he was the only man in history who was supremely successful on both the religious and secular level. የኔ ምርጫ ሙሐመድ ነው። አንዳንዶችን ሊያስገርምና በሌሎችም አጠያቂ ሊሆን ቢችልም በዓለም ላይ እጅግ ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ የመጀመሪያው እንዲሆን የመረጥኩት በሃይማኖታዊና ዓለማዊ ደረጃዎች እጅግ በጣም ስኬታማ የነበረው ብቸኛው ሰው በመሆኑ ነው። ሙሐመድ ሙሐመድ